የአብይ ጾም ሳምንታት የአብይ ጾም የመጀመሪያ ሳምንት ዘወረደ። ዘወረደ ትርጉሙ ከሰማየ ሰማያት የወረደ ማለት ነው። ከሰማየ ሰማያት የወረደው ከድንግል ማርያም የተወለደውን በጥንተ ስሙ ወልድ ቃል በኋላ ስሙ ኢየሱስ ክርስቶስ አማኑኤል የተባለው ሰው የሆነውን አምላክ ለማመስገን ርደቱን ወይም ከሰማየ ሰማያት መውረዱን ለመዘከር የሚጾም ጾም ነው። ጌታችን ጾመ ከማለት አስቀድሞ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያው ሳምንት ዘወረደ ተብሏል። አንተ በሰማያት ወአንተ በምድር ወአንተ በባህር ወአንተ በየብስ፣ አንተ በሰማይ አለ በምድርም በባህር በየብስም አለ የተባለው በሰማይ በምድር ሙሉ የሆነውን አምላክ ወረደ ወይም መጣ ብሎ መናገር ወይም ሰው ሆነ ማለት ነው። ሰው ሆኖ መገለጡን ለማስረዳት ነው እንጂ መውረድ መውጣት የሚባሉ ቃላት በሁሉ ሙሉ ለሆነ መለኮት አይስማማውም። ቃላቱ የሰውኛ አነጋገርን የሚመለከቱ ናቸውና መተርጉማን አበው ዘወረደ ማለት ሰው ሆነ ማለት ነው ብለው ይተረጉማሉ። አምላካችን ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ፣ አረገ የሚሉ ቃላት ይስማሙታል። ምልአቱን ሳይለቅ በሰው አካል ተወስኖ ይታያልና። ስለዚህ ወረደ እግዚአብሔር ሰው ሆኖ መገለጡን፣ አረገ ደግሞ የሰውነቱን ሥራ መፈጸሙን ያሳያል። አረገ ስንል ቀድሞ በሰማይ የለም ማለታችን አይደለም። አምላካችን ኢየሱስ ክርስቶስ በመለኮቱ በዓለሙ ሁሉ ሙሉ ነውና። ጾሙን ሐዋርያት ስያሜውንና የምስጋናውን ሥርዓት ቅዱስ ያሬድ አዘጋጅተውታል። ቅዱስ ያሬድ ነቢያትን በንባብ ሐዋርያትን በስብከት ሊቃውንትን በትርጓሜ መላእክትን በዜማ ይመስላቸዋል። ቅዱስ ያሬድ የመላእክትን ምስጋና ሥርዓት ወደ ምድር አምጥቷል። የነቢያት ትንቢት የሐዋርያት ትምህርት የሚባል ትርጉም በሚገባ ተርጉሞ አብራርቶ አመስጥሮ አዘጋጅቷል። ሐዋርያት ጾሙን ጾመው የጾም ሕግ ደንግገው ቅዱስ ያሬድ ለጾሙ ስያሜ ሰጥቶ ምስጋና ከሥርዓቱ አዘጋጅቶ አቅርቧል። ቤተ ክርስቲያናችንም የመጀመሪያውን የአብይ ጾም ሳምንት ዘወረደ ስያሜ እንደ ቅዱስ ያሬድ ከሐዋርያት ተቀብላ ታስተምራለች። ይህ የመጀመሪያው ሳምንት ጾመ ሕርቃል እየተባለም ይጣራል። ሕርቃል ወይም ኤራቅሊዮስ የቢዛንታይን ንጉሥ ነው። ለክርስቲያኖች ባደረገው እርዳታ ምክንያት አንድ ሳምንት ጾመውለት ነበረ። ያላወቁ ጾመ ሕርቃል ብለው አንድ ጊዜ ጾመው ትተውታል። ጥንቱን የቅዱሳን ሐዋርያት መሆኑን ያወቁ ምዕመናን ግን ሁል ጊዜ በየዓመቱ ይጾሙት ነበረ። ዛሬም ድረስ ጾመ ሕርቃል እየተባለ ይጠራል። የአብይ ጾም ሁለተኛ ሳምንት ቅድስት። ቅድስት ማለት የተለየች፣ የነጻች፣ የከበረች ማለት ነው። ይሁን ጌታችን ጾም የጀመረባት ልዩ የተቀደሰች፣ የከበረች፣ ልዩ፣ ንጽሕ፣ ክብር የሚሆን በጌታችን በኢየሱስ ክርስቶስ የተጾመች መሆኗን ያመለክታል። ይህ ጾም በማቴዎስ ወንጌል ምዕራፍ 4 የተገለጠችው የጌታችን ጾም ስትሆን ስያሜዋና የዕለቷ ምስጋና ሥርዓትም ቅዱስ ያሬድ ነው። አምላካችን በገዳመ ቆሮንቶስ 40 መዓልትና 40 ሌሊት በጾመበት ጊዜ እነዚህን ሦስቱን አርእስተ ኃጣውእ ድል አድርጓል። ሦስቱ አርእስተ ኃጣውእ የሚባሉት ትዕቢት፣ ስንፍና፣ ፍቅረ ነዋይ ናቸው። በእነዚህ ሦስቱ ኃጢአቶች ጌታችን በዲያብሎስ በተፈተነ ጊዜ በትዕቢት ቢመጣበት በትሕትና፣ በስስት ቢመጣበት በትዕግሥት፣ በፍቅረ ነዋይ ቢመጣበት በጸሊያ ነዋይ ጌታችን ዲያብሎስን ድል አድርጎታል። ለእኛም እነዚህን ድል ለማድረግ የምንችልበት
ጥበብን፣ ጾምን ገልጦልናል። ትዕቢት ያልተሰጠንን መሻት፣ ስስት፣ አልጠግባይነት፣ ስግብግብ መሆን፣ ፍቅረ ነዋይ ለገንዘብ ሲሉ ፈጣሪን መካድ ነው። እንደ ክርስቲያን ሦስቱ አርዕስተ ኃጢአ ድል ካደረገ ሌሎች ኃጢአ በቀላሉ ድል ማድረግ ይችላል። የዐቢይ ጾም ሦስተኛ ሳምንት ምኵራብ። የዐቢይ ጾም ሦስተኛ ሳምንት ምኵራብ ይባላል። ምኵራብ አምልኮተ እግዚአብሔር ሲፈጸምበት፣ ሕገ ኦሪት ሲነበብበት የነበረ በአይሁድ የሚሠራ መካነ ጸሎት ነው። ዘወትር ቅዳሜ ብዙ ሕዝብ ይሰበሰብበት ስለነበረ ጌታችን ለማስተማር ብዙ ጊዜ በምኵራብ ተገኝቷል። ስያሜውም የተወሰደው በዮሐንስ ወንጌል ምዕራፍ 1 ላይ ካለው ነው። በመቅደስም በሬዎችን፣ ላሞችን፣ በጎችን፣ ርግቦችን የሚሸጡትን አገኘ ተብሎ የተገለጸውም ኃይለ ቃል ላይ ሲሆን ምኵራብ የሚለው ቃልም በአማርኛ መቅደስ ተብሎ ተተርጉሟል። ምኵራብ የሚባለው ሳምንት ጌታችን ወደ ምኵራብ ገብቶ ማስተማሩ የሚነገርበት፣ ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ አደረጋችሁት ብሎ በምኵራብ ይሸጡ ይለውጡ የነበሩትን የገሠጸበት፣ ቤተ መቅደስን የከብት መንጃ የወርቅና የብር መነገጃ ያደረጉ ሰዎችን ከነሸቀጣቸው ከቤተ መቅደስ ያስወጣበት፣ ቤተ መቅደስ የእግዚአብሔር ማደሪያ፣ የሰው መጠሪያ፣ የጸሎት ስፍራ መሆኗን ያስረዳበትና ያወጀበት፣ በቤተ መቅደስ የንግድ ሥራ ማከናወን እንደማይገባ ያረጋገጠበት ዕለት ነው። መምህር ምስጢረ ሥላሴ ማናየ